በስማ በጣም ነው የሚጣፍጠው። ይሄ ኦርጋኒክ ኢትዮጵያ ከ15 አመት በፊት ነው እንደዚህ ቴስት ያለው እንደዚህ አይነት የሚጣፍጥ ነገር የበላው። ኧረ ተው ይሄን ያህል በእውነት በጣም ምንድነው ይሄ የገብስ ሳይሆን ያጃ ገንፎ ወደድከው? በጣም አሪፍ ነው። የሚገርም ታስት ነው ያለው። ሰላም ቤተሰብ፣ ዛሬ ደግሞ ገንፎ እንሰራለን። ለገንፎ እዚህ ጋር ውሃ ጥጄ ጨው ጨመርኩ። ጨው ላይ 2 ኩባያ የተፈጨ የአጃ ዱቄት፣ ያው እንግዲህ ውጭ ላለው ኦት ነው የምንለው፣ ኦት ሜል ነው እና በጣም በደቂቃ በአስቸኳይ በጣም የሚጣፍጥ ቆንጆ ገንፎ ነው የሚሆንልን። እንግዲህ በደንብ ካሸውት በኋላ እዚህ ጋር ውሃ አድርጌ ከደንኩ ማለት ነው። ውሃው በደንብ ትክትክ ሲል ገንፎውን ብስል ያደርገዋል ማለት ነው። ቆንጆ ነው የሚበስለው። ውሃውን አድርጎ ከርኖ ማስቀመጡ በኋላ ይኸው በዚህ መልኩ በደንብ አድርጌ ላኩት። በጣም በቃ ቆንጆ ነው። ቀላል ነው። ቤት ውስጥ ነው የፈጨሁት እና ሆቱን እንግዲህ በዚህ መልኩ በቆንጆ ሁኔታ ሰራሁት ማለት ነው። እንደዚህ እንደገና ደግሞ ከድኜ ውሃ ጨምሬ ከድነዋለሁ። ትንሽ ደቂቃ የሞቀ ውሃ ሲጨመርበት ቆንጆ ነው። በኋላ ራሱ ውሃው በምንከድነው ሰዓት ውሃው ራሱ በደንብ ብስል ያደርገዋል ማለት ነው እና ቆንጆ ይሆናል። መክደኑ ውሃውን አድርጎ ክድን ዝም ብሎ ከማማሰል መክደኑ በጣም ይበልጣል እና በዚህ መልኩ እንደዚህ የሚያምር ገንፎ ሆነልን ማለት ነው። ቆንጆ ነው በጣም እና ቀጣይ የምናደርገው ያው እንግዲህ መብሰሉ እንደዚህ ካረጋገጥ በኋላ ወደ እቃችን እናደርጋለን ማለት ነው። ሄደን ወደ ሳህናችን አድርገን ያው ቅቤም የሚፈልግ በቅቤ በማይፈልግ በተለያየ ነገር መብላት ይቻላል። እኔ ግን በቅቤ ነው ያደረኩት። ሳህኔ ላይ አድርጌ በዚህ መልኩ እንደዚህ የሚያምር በጣም ቆንጆ በቀላል ሰዓት ደግሞ በጣም ቶሎ ብለን ብዙም ሰዓት ሳንፈጅ ነው በጣም ነው የሚያምረውና ቆንጆ የሆነው። መሀላችን ያው እንግዲህ እንደለመድ ነው እንደ እናቶቻችን ቅቤያችንን ከፈት አድርገን በርበሬያችንን አድርገን ተሰብስበን እኛ በጣም ውድ ነው በቃ ባንዴ ነው በቃ በልተን የጨረስነው። በጣም ይጣፍጣል። ቆንጆ ነበርና በጣም ነው ደስ የሚለው። ትወዱታላችሁ። እናንተም ሞክሩት። በጣም ቆንጆ ነው። ቀላል በቃ ስራ ሳይበዛ ቤታችንን ባለን ነገር ውስጥ ፍጭት አድርገነው በዚህ መልኩ ሰርተን መብላት በጣም ደስ ይላል። አመሰግናለሁ ስለተከታተላችሁኝ። ፕሊዝ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ እና ሌላም ነገር እንድሰራ የምትፈልጉት ነገር ካለ ጻፉልኝ። ኮሜንት አነባለሁኝ። ስለተከታተላችሁኝ በጣም አመሰግናለሁኝ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቴንክ ዩ